ሰላም ሰላም፣ እንዴት ናችሁ? ዛሬ አብርሽና ሩታን ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ላይክ፣ ሼር ሳታደርጉኝ አትለፉኝ ማለት ፈልጋለሁ። አሽማርኩን ርድፍቶ ቻይናሊ ኮቲ ማራፍ ነጋር ስኒፋተው ወሪ ቻይናሊ ከናፋራታ ሰብስክራይብ፣ ላይክ፣ ሼር ወረሙ ማቲ ኮቲ ላይክ ከሰንጉሪን እንደርብና ሲንጀቹን በርባዳ ላይክ ኬስቱሞ ሰብስክራይብ ፕሊዝ ፕሊዝ ጋይስ። እስቲ ዛሬ አብርሽና ሩታ ተጋብተዋል፣ ልጅ ወልደዋል። በዛ ላይ ደግሞ ሌላ ካች ብላለች። እስቲ እንስማት። ዩቲዩብ ላይ ቲክቶክ ላይ ፎቶ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበርና አብርሽ ምንሽ ነው ምንድነው ፎቶ አንቺ ቆየ ሁሉ ሰዓት የት ነበርሽ? እሱ እንደዚህ ስንት ነገር ስንት አመት 3 አመት አይሆንም እንዴ እንደዚህ ፍቅር ከጀመሩ እንዴ? አራት አንቺ ሙዳት ያጂ አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበር። ወይስ አንቺው ሌላ ድራማ ይዘሽ ቀርበሽ ነው? ከ2014 አይመስለኝም ይሄ ነገር ማለት ፍቅረኛው በሽን እስካሁን ድረስ ማለት ነው እናወራለን ምናምን። ቤት ብዬ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛው በሽን ለሩታ ተከፍሎ ከሰራች አንቺ እንዴት ይሄን ሁሉ ርቀሽ ትቀመጫለሽ? ወንድ እኮ ነው ማለት ነው። ወንድ ደግሞ ከቀረቡለት እንግዲህ ታውቃላችሁ ምን ሆነሽ ነው አንቺ? እንዴት እንደዚህ ትሆናለሽ? ሰራ ልጅ ነበረች ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው ማውቀው። ከሷ ጋር እየሰራ እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እንዴት ፍቅረኛሞች ትሆናላችሁ? እንዴት ልጅቷ ቀለበት እያደረገለት እያየሽ ኧረ ተይ የሰው ትዳር ውስጥ አትግቢ በእናትሽ። እንዴ የሰው ትዳር እኮ ነው። የሰው ትዳር ለማጥፋት ነው እንዴ መጣሽው አንቺ? እኔ አላመንሽም በእውነት። እስቲ ስሙ። ምናልባት ይሄማ የውሸት ለቅሶ ነው፣ የውሸት ለቅሶ ነው። በፊት ለምን አላለቅሽም? የዛሬ 5 አመት 4 አመት ልጆቿ ልጅ ሊወልዱ ነው። አትሰሚም እንዴ አንቺ? ማየውም ነገር ደስ ስላላለኝ ቪዲዮ ላይ ብዙ ነገሮችን አያለው። አብርሽ ሽማግሌ ላከ፣ አብርሽ ከሩታ ጋር እንደዚህ ሆነ ምናምን የሚባል ቪዲዮ ነው ማየውና ያኔ ራሱ ለአብርሽ ደውዬ እጠይቀዋለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ ምንድነው የምትሰራው ነገር እለዋለሁ ማለት ነው እኮ። ያኔ እኮ ደስ ሳይልሽ ሳይቀር መተሽ መጠየቅ ነበረብሽ አይደለ? አሁን እኮ ሁሉ ነገር አለቀ፣ በቃ አለቀ። ዱባይ ላይ ሰርግ ነበረ። እኔ ራሱ ሰርጉ ላይ ተገኝቻለሁ። በጣም ደግሼ ነው የዳርኩት። ምን ሆነሽ ነው አንቺ? በአብርሽና በሩታ አትንጭብኝ። ይሄ ነገር እውነት አደረጉት እንዴ? ምክንያቱም እኔ ፈቅጄለት ነው የሄድኩትኝ። እውነት እንዳረጉማ አታውቅም እንደ ይኸው ልጁ ሆድ ውስጥ ቁጭ ብሏል። 3 ወር ሆኖታል። ልጅቷ በሰላም በእናትሽ በሰላም ትቀመጥበት ታያት። ከሱ ጋር ቪዲዮ መስራት እችል ነበረ፣ ግን ቤተሰብ የሚባል ነገር አለ። ቤተሰቦቼ ማክበር ስላለብኝ ውጤቴን በጉጉት የሚጠብቁ እናትና አባት ስለነበሩኝ ለእናቴም ስል ዩኒቨርሲቲ ሄጃለሁኝ። ሲሄድ ግን ሩታና አብርሽ እንዲሰሩ ነው ፈቅጄላቸው የሄድኩትኝ። አብረን ቁጭ ብለን ሶስታችን በወንበር ዙሪያ አውርተን ምንም ነገር እንደሌለና እኔ ቆንጆ እንዴት ምንም እንደሌለ አረታይ እንደዚህ ሲያደርጉ ቀለበት ሲያደርጉ ስንት እያለቀሰች ራሱን ልታጠፋ እሱ ራሱን ለማጥፋት ጫካ እየሄደ ይሄ ሁሉ ሰዓት አንቺ የት ነበርሽ? ከአብርሽ ጋር ተለያያችሁ እንዴ? ምን ሆናችሁ ነው ይሉኛልና እኔም አብርሽ ጋር ደውልለታለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ እንደዚህ አይነት ቪዲዮ ሰርታልና ምንድነው? አረ ነፂ አታስቢ ምንም አይፈጠርም ምናምን ይለኛል ማለት ነው። እና በጣም ይሄ ነገር ሲደጋገብብኝ መማር አልቻልኩኝም። እዛ በቃ ታመምኩኝ ማለት ነው። ትቼ መጣሁ። ትምህርቱን አቋርጬ ትቼ ነው የመጣሁት። እዚህም ከመጣሁ በኋላ ሰላም አላገኘሁኝም። እንደው ዩቲዩብ ላይ የኔና የሱ ፎቶ የሆነ ሰዓት እየተዘዋወረ ነበርና በዛ ምክንያት ብዙ ሰዎች እየደወሉ ጭራሽ የዛቻም ነገር አለ ከቤት እንዳልወጣ ምናምን ሆንኩኝ። እኔ እቤት ተቀምጬ ነው የምውለው። አሁንም ቢሆን እኮ ለምንድን ነው ቤት የምትቀመጪ? ውጪ ፈታ በያንቺም ሌላ ሰው የለም እንደ ሌላ እንደለ እሱ በቃ አሁን ባለትዳር ነው፣ ተጋብተዋል፣ ሸማግሌ ልኳል። ስንት አመት እንደምናገረው አንቺ እንዴት ይሄ ሁሉ አትነቂም እንዴ? ምን ነው የፈለገ ነገር ቢሆን ፈልቀ ፍቅር ውስጥ ብትኖሪ እኮ ይሄንን መንቃት ነበረብሽ አይደለ? እንደዚህ እሱ ይሄን ሁሉ ሽማግሌ ስልክ አልነበርሽም አንቺ ወይስ አውቃሽ ነው አሁን አንቺ? በቃ እኔ ነኝ ብዙ ጊዜ የምደውለው። መጀመሪያ ቪዲዮ ኮል ምናምን እየደወልን እናወራለን። እዚህ ላይ መንቃት ነበረብሽ አንቺ። ሁሌ ከደወልሽ አይወድሽም ማለት ነው። እሱ ካልደወለልሽ አንድ ወንድ አንቺ ብቻ የምትደውይ ከሆነ በቃ ዝም ብለሽ ነው የምትደውይ። ሌሎቻችሁም ተማሩ ከዚህች ልጅ። እሷ ብቻ ናት የምትደውለው፣ እሱ አይደውልም ስለማይፈልጋት
ሩታ ስለሚፈልጋት ነው። በቃ እዚህ መጣሁኝ። እሱም እንደዛ እየቀነሰብኝ መጣ። ግራ ሲገባኝ ደወልኩለት። እዚህ መጥቼ ትንሽ ታመምኩ፣ ተኛው። እቤትም ያው ዩኒቨርሲቲ ትቼ ታመም ያለው ብዬ ነው ትቼ የመጣሁት። እቤትም ያለው ነገር ለአይምሮዬ ሰላም አልሰጠኝም። ከበፊቱ ሰውነት ከበፊቱ ማንነቴ በጣም ከስቼ ምናምን ነው የመጣሁት። እናቴ በዚያ ምክንያቱ ነበር እንዴት ነው የምታለቅሳት? እናታችሁ አይዞሽ በቃ አንቺም እኮ ታገኛለሽ፣ አንቺም እኮ ይኖራል እንዴ ምን አባቱ እናቴንም ጭምር ነው ያስለቀሳት። ባል ይኖራል ከሱ የበለጠ ታገኛለሽ። በእውነት ነው። አይዞሽ አይዞሽ። እንደው አዛዘንሽኝ እዚህ ቦታ ላይ በጣም ነው ያዘንኩልሽ። አይዞሽ አታልቅሽ። በቅርቡ ማለት ነው ሂጂ ምናልባት ተነጋግረን የምንፈታው ነገር ካለ ብዬ ነግሬው ነበረ። ግን ኮምፕሊት ተቀይሯል እሱ። በቃ ሌላ ሰው ነበር ሳገኙ። ጭራሽ ምንም ከምንም አልቆጠረኝም። ምን የሳወራው ያለቅም ያው ሁሉ ፍቅር ቆንጆ። እንዴት ሌላ ሰው አይሆንም? እንዴት ሌላ ሰው አይሆንም? ዱባይ ላይ እኮ ነው ሰርጉ ራሱ የተደገሰው። እኔ ራሴ ነበርኩበት እያልኩሽ አይደል እንዴ? በጣም ነው በቃ የሚያምሩት፣ በጣም ደስ ይላሉ። ሰርጉን ድል አድርገን ነው የደገስንለት። የሰርግ ቪዲዮ ጀልባ ላይ እኮ ነው ዱባይ። ደግሞ የሰርግ ቪዲዮ አላየሽውም? በቲክቶክ ላይ እኮ ሲተላለፍ ነበረ። አንቺ ደግሞ ዛሬ ምን ታረጋለሽ? አይዞሽ ብቻ። እኔ እንጃ ምን እንደማያደርግልሽ አላውቅም በእውነት